ናችሁ ቤተሰቦች? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በዛሬው ቪዲዮ ደግሞ አንድ አዲስ ነገር ይዤላችሁ መጥቻለሁ። ለእናንተ ይጠቅማችኋል ብዬ አስባለሁ። በተለይ ለተማሪዎች በጣም በሚባል ደረጃ አስፈላጊያችሁ ነው። እለት ተዕለት የምትጠቀሙት ስለሆነ እሱ ምንድነው ስካን ያደረግነውን ፎቶ ወይም ደግሞ ፎቶውን ወደ ዶክመንት እንዴት እንደምንቀይረው አሳያችኋለሁ ማለት ነው። እንግዲህ ፎቶን ወደ ዶክመንት በተለያየ መንገድ መቀየር እንችላለን። ወደ ፓወርፖይንትም መቀየር እንችላለን። ስለዚህ ሁለቱንም ስቴፕ ባይ ስቴፕ እናያለን ማለት ነው። አብራችሁን ቆዩ። እሺ ቀጥታ በስልካችን ላይ አንድ አፕ ታስፈልገናለች። እሷም ማናት? እቺን አፕ በስልካችን ታስፈልጋለች። ክሊር ስካን ትላለች። እሷን አንዴ ክሊክ እናደርጋለን። ይሄው ወደዚህ ትገባላችሁ። ይሄ ከዚህ በፊት አድርገው የነበረው ነው። ስካን ማድረግም ትችላላችሁ። እዚህ ጋር እንደምታዩት ይሄው እዚህ ጋር ስካን ማድረግ ትችላላችሁ። ፎቶ ማምጣት ትችላላችሁ ማለት ነው በተመቻችሁ። ስለዚህ እኔ አሁን ከፎቶ ላምጣና ላሳያችሁ። እሺ አሁን ፎቶ ልምረጥ። እሺ እንደምታዩት ይሄንን ፎቶ መርጫለሁ። ይሄንን በምፈልገው ልክ እዚህ ጋር እንደዚህ ኤዲት ማድረግ ወይም ደግሞ ክሮፕ ማድረግ ትችላላችሁ። በምትፈልጉት ልክ እንደዚህ አድርጋችሁ ይችን እንደዚህ አድርጋችሁ እናንተ የምትፈልጉትን ሳይዝ ታስይዛላችሁ። በእናንተ በፈለጋችሁት ነው። እንዲህ ካደረጋችሁ በኋላ እዚህ ጋር ራይት ክሊኳን አንዴ ትነካላችሁ። ይችን ማለት ነው። ይችን ትነኩና ወደፊት ትሄዳላችሁ ማለት ነው። ፕሮሰሲንግ ብሏል። ይሄው እንደምታዩት እንደዚህ አድርጎታል። አሁን ይሄንን ቀጥታ ሸር በማድረግ ወደ ፈለጋችሁት መስደድ ትችላላችሁ። ግን ይሄንን አንዴ ክሊክ አድርጉና ራይት ክሊክ ታደርጉት ይሄው እዚህ ጋር ይመጣላችኋል። ይሄው እንደምታዩት ይሄንን አሁን እዚህ ጋር ሸር የምትለውን በመንካት ወደ ፈለጋችሁት መውሰድ ትችላላችሁ። ግን አሁን እሱን ላሳያችሁ ስለሆነ እዚህ ጋር እንዴት እንዳለ ወደ ኮፒ ፔስት አድርገን ወደ ፓወርፖይንት እንዴት እንደምንቀይረው ነው ማሳየት የፈለጉኝ። ስለዚህ እቺን እዚህ ጋር እንዴት ነካላችሁ ማለት ነው። ስለዚህ እቺን አንዴ ስትነኳት ይሄው ፕሮሰሲንግ ይላል፣ ቀጥታ ይቀይርላችኋል ማለት ነው። ይሄው እንደምታዩት እዚህ ጋር ቀይሮላችኋል። ከዚህ ላይ ሸር ማድረግ ትችላላችሁ እንደፈለጋችሁት ማለት ነው። አሊያ ግን እዚህ ጋር ኮፒ የሚለውን ታረጉና ሁሉን ወይም ደግሞ የምትፈልጉትን እንደዚህንም ማድረግ ትችላላችሁ። እንዲህ አድርጋችሁ የምትፈልጉትን መምረጥ ትችላላችሁ። ያው ራይት ይሄንን ኮፒ አድርጋችሁ በምትፈልጉት ቦታ መውሰድ ትችላላችሁ ማለት ነው። ለምሳሌ እኔ ዋይፒኤስ ላይ ወስጄ ላሳያችሁ። ይሄው እዚህ ጋር ገብቼ በምፈልገው መስራት እችላለሁ ማለት ነው። ይሄን ባክ ልበልና እዚህ ጋር ኮሜንት እንዴት ፈጥሬ እንደማሳያችሁ እዚች ጋር ያው በባለፈው ቪዲዮ እንዴት እንደምትሰሩ ስላሳያችሁ እዚች ጋር ፕላስ ምልክቷን ትነኩና ይሄን በመንካት እዚህ ጋር ኒው ዶክመንት የሚል አለ። እሱን ስትነኩት ሶሪ ለማታውቁት ካለ እያሳየኋችሁ ቢሆን ሳይሻል አይቀርም። እዚህ ጋር ማድረግ ነው። ፓወርፖይንት መስራት የምትፈልጉት ሆናል እዚህ ጋር ማድረግ ትችላላችሁ። አሁን ግን በዶክመንት ነው ማሳያችሁ። እዚህ ጋር ያለውን መንካት ትችላላችሁ ማለት ነው። ስለዚህ ፕላስ ምልክቷን ከነካችሁ በኋላ ይሄው እዚህ ጋር ኒው ዶክመንት አልወት እዚህ ጋር ብላንክ የሚለውን ትነካላችሁ ማለት ነው። ከዛ እዚህ ጋር ዝም ብላችሁ ስም ሳትሰጡ እዚች ጋር ያለችውን ምልክት ስትጫኑ ቀጥታ ወደ ሴቭ ቦታው ይዛችሁ ይገባል ማለት ነው። እዚህ ጋር ትነካላችሁ። ስለዚህ እዚህ ጋር ቦታ ያስመርጣችኋል። በየትኛው ነው ማድረግላችሁ ይላችኋል። በዚህ ነው ማድረግላችሁ ይላችኋል፣ ወይስ ደግሞ እንዲህ ይላችኋል። እናንተ ይሄንን ብትመርጡት እኔ እመክራለሁ ማለት ነው። እዚህ ጋር ፎን የሚለውን መርጣችሁ ማድረግ ትችላላችሁ። ይኸው ፎን እላለሁኝ። እዚህ ጋር ስም ሰጠዋለሁ ማለት ነው። ለምሳሌ እዚህ ጋር አሁን ገጠር ሚዲያ ብለው ይኸው ገጠር ሚዲያ ብዬ ሴቭ አድርጋለሁ። ከዛ እዚህ ጋር ክሊክ አድርጌ እዚህ ጋር ፔስት ብለው ቅድም ኮፒ ያደረኩት ይመጣል ማለት ነው። ይኸው እንደምታዩት እዚህ ጋር ኮፒ አድርጌ አምጥቼዋለሁ። ይሄንን እንዲህ እያደረጋችሁ ማስተካከል ትችላላችሁ ማለት ነው። ይሄን እንዲያደርጋችሁ እዛ ጋር ከቅድሙ ጋር መመሳሰሉን እያያችሁ ትሰራላችሁ ማለት ነው። ትንሽ የአንዳንድ ፊደል ያቀማምጡን ያው ስካን ስታደርጉ ጥራት ከሌለው ካሜራው ብዙ ጊዜ
አንዳንድ ፊደል ሚስ ያደርጋል። ስለዚህ ጥራት ባለው ቦታ ስታነሱት ግን ቀጥታ ዳይሬክት ኮፒ ያደርግላችኋል። ከነ ቁጥሩ ከእንትኑ ነው ኮፒ የሚያደርግላችሁ። ኮፒ አድርጋችሁ እንደዚህ በዶክመንት ማስቀመጥ ትችላላችሁ ማለት ነው። ሌላው ፒዲኤፍ ዝም ብላችሁ ፎቶም ፒዲኤፍ ማድረግ ትችላላችሁ። እሱን እንዴት እንደሆነ ቀጣይ የማሳያችሁ ይሆናል ማለት ነው። ስለዚህ ይሄንን እንደዚህ አድርጋችሁ ሰርታችሁ ግን ሴቭ ሳታደርጉ እንዳትወጡ። ሴቭ ካላደረጋችሁ ትከስራላችሁ ማለት ነው። ስለዚህ ይሄንን ሴቭ ለማድረግ እችን እዚች ጋር መጫን እንዳትረሱ ማለት ነው። እችን ሴቭ አድርጋችሁ ማውጣት መቻል አለባችሁ። ከዚህ በኋላ አይጠፋም ማለት ነው። እንዲህ እያደረጋችሁ መጠቀም ትችላላችሁ። ስለዚህ ባጭሩ ላፕቶፕ ሳትጠቀሙ ሌላም ኮምፒውተር ሳትጠቀሙ ስካን ያደረጋችሁትን ፎቶ ወደ ዶክመንት ወይም ወደ ፓወርፖይንት ወይም ደግሞ ወደ ፒዲኤፍ መቀየር ትችላላችሁ። ኖርማል ካሜራውን ግን ፒዲኤፍ ማድረግ ተፈለጋችሁ ደግሞ እንዴት እንደምትቀይሩ ኮሜንት ሴክሽን ላይ ስራልን ብላችሁ ጻፉልኝ። በቀጣይ ቪዲዮ እሱንም አብሬ የምሰራላችሁ ይሆናል ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ባይ ባይ። ግን አዲስ ከሆናችሁ ዩቲዩቡን ሰብስክራይብ ማድረግ አትርሱ። ላይክ እና ሼር ብታደርጉም ለኔ ይጠቅመኛል። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ በድጋሜ መልካም ሰንብቱልኝ።